ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ስለ አእምሮ ጤና ወይም ደግሞ የሜንታል ኢልነስ ስለምንለው ያሉ የተዛቡ አመለካከቶችና አፈታሪኮችን ነው የምነግራችሁ። በተለይ ደግሞ በእኛ ሀገር በኢትዮጵያ እነዚህ የተሳሳቱ አመለካከቶች በጣም የተለመዱ ናቸው ማለት ነው። ስለዚህ አንደኛው የአእምሮ ጤናን ችግር ከሱፐርናቹራል ከእግዚአብሔር ቁጣ ጋርና ቅጣቱ እንደሆነ ማሰብ፣ ከኢቪል ስፕሪት ጋር ማገናኘት እና ከእርግማን ጋር የተያያዘ የማገናኘት ችግር ነው። እንደዚህ መሆኑ ህመምተኞቹ በጊዜ ሕክምና እንዳያገኙ እንደ እንቅፋት ነው ማለት ነው። ይህ አመለካከት ግን ያው እንደሚታወቀው ልክ እንደ ሌሎች ህመሞች የሚቆጠርና እርዳታም ያለው ነው በሕክምናው ማለት ነው። ሌላኛው የአእምሮ ጤና ችግር መፍትሄው ጸሎትና ጸሎት ከሃይማኖት ጋር የተያያዘ ብቻ እንደሆነና ሌላ እርዳታ እንደሌለው አድርጎ የመቁጠር ነገር አለ። ግን እንዲሁ በህክምናም ልክ እንደ ሌሎች ህመሞች ህክምናም ቢደረግለት የሚሻሻል አይነት የጤና ችግር እንደሆነ ነው ያለው ማለት ነው። ሶስተኛው የአእምሮ ጤና የአዋቂዎች ህመም ብቻ አድርጎ የመቁጠር ነገርም ሌላው አንድ የተሳሳተ አመለካከት ነው። ግን ጥናቶች እንደሚያሳዩት የአእምሮ ጤና ችግር ህፃናት ላይም ሊከሰት እንደሚችል ነው ማለት ነው። ሌላኛው እና አራተኛው ይህ የአእምሮ ጤና ችግር ያለባቸው ሰዎች አደገኞች እንደሆኑ መቁጠር ነው። አደገኞች አይደሉም፣ በነገራችን ላይ እንደውም ተጎጂዎች ቪክቲም ናቸው ማለት ነው በዚሁ አጋጣሚ። ስለዚህ የአእምሮ ጤና ችግር ያለባቸው ሰዎች ደካሞች ስለሆኑ አይደለም፣ ስለተረገሙ አይደለም፣ ወይም ደግሞ ከእግዚአብሔር ቁጣ ጋር የሚገናኝ ነገር አይደለም። በተለያዩ ትራውማዎች፣ ላይፍ ኤክስፒሪየንስ፣ ከህይወት አጋጣሚዎች፣ ጫናዎች ጋር የተያያዘ እንጂ ከእነዚህ የተሳሳቱ አመለካከቶች ጋር የሚያገናኘው ነገር የለም። በሁላችንም ዙሪያ እንደዚህ አይነት የአእምሮ ጤና ችግር ያለባቸው ሰዎች ሲኖሩ ቶሎ ወደ ህክምና ይዞ መሄድና እርዳታ እንዲያገኙ ማድረግ የተሻለ ነው የሚል መልእክት አለኝ። አመሰግናለሁ።